ቤዛ ትባላለች። እንግዲህ የነ አዩን ጓደኛ ነች። ያው ብዙ ጊዜ ቶሌም አላያችኋትም እና ዛሬ በምንድን ነው የመጣነው? ዛሬ እኔና ቤዛ ሆነን አዩን ልንፈትናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ከቤዛ ጋር ተገኝተናል ማለት ነው። እሱም ምንድን ነው ካላችሁ አዩን እንዴት ነው የምንፈትናት? ቤዛ አዩን ደውላ ጠርሳታለች። እንደዚህ አይነት ቦታ ላይ ሰፈራችሁ ውስጥ ነው ያለሁት እኔ ብላት፣ አሁን እዚሁ አዳማ ውስጥ ነው ያለ ነው እኔና ቤዛ ማለት ነው። እና አዩንም ጠርሳታለች። አስቸኳይ ጉዳይ ነው በጠዋቱ እንቅልፏ እንደተነሳችው አሁን ጠዋት ነው ገና በጠዋቱ ነይ ብላታለች ማለት ነው። እኔም ደግሞ ከቤት ወጥቻለሁ፣ ወደ የሚሄድበት ቦታ አለ ብዬ ወጥቻለሁ፣ ወደ ቢሮ ሄዳለሁ ብያት ወጣኝ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምፈልገው እኔና ቤዛ ተስማምተን ምንፈትናት ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለግኳት እንደሆነ በጣም እየለፋው ልጆቼንም ሱመያንም እየፈለግኩኝ እንደሆነ እሷም ታውቃለች። እሷን ትቻት ከሀገር ሀገር እየዞርኩኝ ሳልተኛ ሳላድር ምን ሳልበላ ሳልጠጣ እየዞርኩ እየፈለግኳት እንደሆነ አዩም ድካሜን ታውቋለች፣ ልፋቴን ለምን እንደምለፋ ታውቃለች። ስለዚህ ምንድን ነው ያሰብኩት እኔ ሱመያ ያለችበትን አዩ ድንገት ብታያት መንገድ ላይ እንኳን ብታያት ወይ ሱመያን ብታገኛት የሆነ ቤት ውስጥ አዩ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ። ምናልባት ወይ እንደሚፈልግ ሰውም ልትሆን እንችላለች። እና አሁን ምንድን ነው ያሰብኩት አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ጠራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታወራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እንዴት ነሽ? ሁሉ አማን? እንዴት ነሽ? ነገ ማሻአላ ናፈቅሽኛ። በጠዋት ማግኘት አልችልም። ደህና ነሽ? ምን ሆነሽ ነው አንቺ በጠዋት? ደህና ነሽ? ምንድነው ጠዋት ረፍደል እንዴ? ማለት ሰዓት ላሊካ 3 ሰዓት እኮ ነው። አንተ ሰዓት ረፍታ ይችላል። ሰይድም በጠዋት ነው የወጣው ስራ አለብኝ ብሎ። ደህና ናችሁ? በጠዋት ጠራሽ ደግሞ ቤት አገቢ? አይ ሰይድ እንደኛ አልፈለኩም። የለም እኮ ቤት። አይ ችግር የለውም። እዚሁ አውርቼሽ ጨርሼ መሄድ ነው የምፈልገው ነው። ምንድነው ችግር አለ? አረ ምንም ችግር የለም። እና ሰይድ ደህና ነው። እሱ ራሱ በጠዋት ነው የወጣው። ከዛን ዝናብም ነበረ። በቃ እኔም ተኛው ዝም ብዬ። እሱም በጠዋት ሲወጣ ተኛ። ትተኛለሽ ዝም ብለሽ? እሱ ይንከራተታል፣ አንቺ ትተኛለሽ። እሱ በጠዋት ስራ አለብኝ አለ። አብሬው አለ ስራ ቦታ ምን አደርጋለሁ ብዬ ነው አለ። ያተውክ ግን ብትገቢ ደስ ይለኝ ነበር። የምር ከመዲማ አሪፈች ሰውን እንቀቦ ፈንገረ ከቲ ዱፍ የምሬ ነው። እና ማይ ደረኩን ረኮጅራ ብዙም ችግር አይደለም፣ ግን በጣም ጥሩ ነገር እንደሚሆን ተስፋ አደርጋለሁ። ግን እስቲ መጀመሪያ እንዲለውራሽ መጣውስ ነገር ከዛ ጋር በጣም ተያያዥነት ስላለው እኮ እንደዚህ አይነት ጥያቄ ራሱ እኔ ልጠይቅ አይገባም። ሰይድን ምን ያህል ትወጂዋለሽ የሚል ጥያቄ ራሱ እንደውም ሊፈጠር አይገባም። ምክንያቱም ምን ያህል እንደምወደው እንኳን እኔ ህዝብ ያውቃል። ምክንያቱም እኔ ለሱ ብዙ እኔ በጣም ማወቅ ስለምፈልግ እኔ ስርት ቤኩዋኔን በርባዱ እኔ በጣም ማካታጃለ በጣም ነው የምወደው፣ በጣም ነው የምወደው። ጭራሽ ደግሞ ለሱ ብዬ ምን ያላረኩት ነገር አለ። በጣም ነው የምወደው እኔ ከምልሽ በላይ እውነት። በሱ ምክንያት እኔ ምንም ቢመጣ ምንም ነገር ቢመጣ ምንም ነገር ቢከሰት ከሰይድ የሚለየኝ ነገር የለም። ለሱ ብዬ እኔ ቤተሰቤን አጥቻለሁ፣ ለሱ ብዬ ጎረቤት አጥቻለሁ፣ ህዝብ አጥቻለሁ። ስለሆነ አሁን ደግሞ ምን አልተወጇለሽ ለሚለው ጥያቄ እኔ እንጃ። እኔ ቪዥዋል ጀስት እኔ ሪያኬ ሄዳ ነብይታ እኔ እንጃ። እኔ ብቻ ለሰይድ ያለኝ እንትን ለየው። ግን አንቺ እንዴት ነው በድንገት ተነስተሽ እንደዚህ አይነት ጥያቄ ጠየቅሽኝ? ግን አንቺ በጠዋት ምንድነው እሱ እንደዚያ ቻኩልሽ ከቤት ያስወጣሽኝ? ሀገር እየዞረ ነው ሚስቱን ለማግኘት ልጆቹን ለማግኘት ብሎ ማለት ነው። አሁንም ስራ ነው የወጣ ያልሽ ነው አይደል? ሚስቱን ለመፈለግ ልጆቹን ለመፈለግ እየተንከራተተ ነው ያለው። አንቺ ግን በጣም ተወጂው የለ ሰይድ? የራስሽ አድርገሽ ማኖር ነው የምትፈልጊው። እሺ ሰይድ የትም ቦታ እንዳይዞር ትፈልጊያለሽ? ድጉመን በርባዳ ሰይድ በየቤት ጆ ቤትሽ ቁጭ እንደሚል ነው የምትፈልጊ ያውቃለሁ። ወዴትም እንደማይሄድ ሰይድ አሁን ለምሳሌ አንዴ ጎንደር፣ አንዴ ሐረር፣ አንዴ ድሬ እያለ እየፈለገ እየተንከራተተ ነው አይደለ? እሱ እንዳይንከራተት ትፈልጊያለሽ? እንዳይዟዟር ትፈልጊያለሽ? ቤትም እንዲሆን ትፈልጊያለሽ? እሺ እሱንም ልጆቹንም እንዲያገኝ አንቺ ትፈልጊያለሽ? እፈልጋለሁ። ምን አይነት ጥያቄ ነው የምትጠይቂኝ? በእናትሽ ወይኔ ምን ሆና ነው ዛሬ? ሚስቱንም ቢያገኝ ልጆቹንም ቢያገኝ በቃ ሰይድ ደስተኛ ሲሆን አንቺ አብረሽ ደስ ይልሻል? ደስተኛ ትሆኛለሽ በጣም እውነት። ሌላ አንቺ በጣም ሰርፕራይዝ የምትሆኝበት
በጣም ጥሩ ነገር ይዤልሽ መጥቻለሁ። ምንድን ነው እኮ በጣም ስለምወድሽ ከአዲስ አበባ ማለት በጠዋት ተነስቼ በዚህን ሰዓት እዚህ አዳማ የደረስኩት ላንቺ ስል ነው። ምንድን ነው? ኧረ በዚህ ወይኔ ጉዴ ፈላ። መጀመሪያ ነገር አንቺን ለማስደሰት ከሰኢድ ጋር አብራችሁ እንደምትኖሩ ሞር እንድትዋደዱ በጣም እንዲያከብርሽ በጣም እንዲወድሽ እያረኩሽ እኮ ነው። የምር እኔ ጓጉቼ በጣም እየራበኝ ነው። ሻቻንተሽ እጅሽ ላይ ነው ያለው። የምሬን እኮ ነው። ሰርፕራይዝ ስናግረኝ አድርኩ እንድናገረኝ ነው እንዴ? እኔ ደግሞ ከአንቺ በላይ ደስ እያለኝ ነው። ያቺ የወለጋዋ ልጅ ያልኩሽ ጓደኛዬ ማለት ወልዳ ነበረ። እሷ ለመጠየቅ ቆይ ሄዳለሁ አልሄድም ምናምን እያልኩ ትላንትና ሄድኩ በአጋጣሚ ልጠይቃት። ያው እዛው ከመሸ ነው የሄድኩት ምናምን ነገር እዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበረ እኔ እቅዴ። ማን እንዳየው ብታይ ሁለት ክላስ ተከራይታ መኝታና እንትን አለው ሳሎን። ለአንቺ በቃ የህይወትሽ ቁልፍ የሆነ ሰው ማን ነው እስኪ ንገሪኝ? ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው። አሁን እኔ ይሄንን ልነግርሽ የፈለኩት ለምን እንደው ታውቂያለሽ? ሰኢድ እሷ እየፈለገ ነው አይደለ? አዎ። ቢያንስ ሰኢድ እሷን ፈልጉ ከሚያገኛት ሰኢድ አንተ እንደምትፈልጋት እኔም እየፈለኳት ነበር። እኔም ካንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አይ ትዩና ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰኢድ ይሄው ሱመያንም ልጆችህንም አግኝቼልሃለሁ የኔ ውድ ባል እና ሰኢድ ይሄንን ነገር ቢያገኝ ማለት ልጆቹና ሚስቱን ቢያገኝ ምን ያክል ደስተኛ እንደሚሆን አንቺም ነግረሽኛል። አንቺም ደስተኛ ነሽ። የሱ ልፋት አትፈልጊም። ከዛ ወስደሽ ሰኢድን ለብቻ ሰኢደው በጣም በህይወት እስካሁን ዋጋ አስከፍያለሁ ወይ አናድጄህ ይሆናል። አሁን ግን ለይቅርታም ለብዙ ነገርም በቃ ለአንተ ሰርፕራይዝ የሚሆን ትልቅ ነገር አለኝ ብለሽ ተወስጂውና ለሰኢድ ሰርፕራይዝ ታደርጊዋለሽ። እኔ ይዤሽ እሄዳለሁ ማለት ነው። ከዛ ደግሞ በፊት ከሚወድሽ ይበልጥ በጣም ነው የሚወድሽ። አሁን ምንም ሳትይ ይሄን መረጃ አምጥተሽ እንደነገርሽ እኔ እንዳማረብሽ አምረሽ በጠዋት እንደወጣሽ ቀጥ ብለሽ አንድ ነገር ሳትናገሪ ወደ አዲስ አበባ ወደ ቤትሽ ቀጥ ብለሽ ለሰኢድ ነግረሽዋል? ኧረ እኔ ለማንም አልተናገርኩም። ተደዋውላችኋል? ለሱ ብደውል እንዴት ነው ለሱ የምነግረው? ለአንቺ እኮ በጣም እንዲወድሽ እንዲያከብርሽ ስላሰብኩ ነው ሁሉ ነገር ትቼ የመጣሁት። ምን እየሆንሽ ነው? እንደው ፈጣሪ ይስጥሽ። እኔን እንዲወደኝ ላረግሽው ፈጣሪ ይስጥሽ። አንድ ነገር ሳትናገሪ ምንም ነገር ቃል ሳታውጪ ቀጥ ብለሽ ኮንትራት ባጃጅ ጠራልሻለሁ ወደ አዲስ አበባ። እኔ ራሴ ፈልጌ ጥሬ ለፍቼ ራሴ አግኝቼ ለሰኢድ ሰጣታለሁ። አዩ ደህና ነሽ? ግን ምንድን ነው እኔ በሌሊት እንደ ጅብ ተነስቼ የመጣሁት እኮ ለአንቺ ጥሩ ነገር አለኝ ብዬ ነው። እኔ ራሴ ለፍቼ አግኝቼ ለሰኢድ አመጣታለሁ። አንቺው የሚጠበቅብሽ ምንም መልፋት እኮ አይጠበቅብሽ። እኔ እኮ ቀጥታ ሄጄ አሳይሻለሁ። ለሰኢድ እኮ እዚህ ያለሽ ብለሽ ልትሰጪ እኮ ነው። ቆይ ምን ስትይ ነበር አንቺ? ግን የእሱ ደስታ ያስደስተኛል። የእሱ ደስታ የሚወደውን እወዳለሁ። ገመቹ ሰነ ገመቺሳ ዋን ሰኢዱን ጃለቱን እንጃለዳፍ ጀቻ ለሰኢድ አልደወልሽም አይደለ? አልደወልኩም። አፍሽን ይዘሽ እንዳትደውይለት ብትደውይለት እገልሻለሁ። ቀጥ ብለሽ ወደ ቤትሽ። ኧረ እባክሽ እና በአንቺ ብሶ ነው ጭራሽ እንደዚህ የምትይኝ? ስንት ዋጋ ከፍዬ እንደመጣው ብታይ ይሄን ባላልሽኝ ነበረ። አዩ እኔ ለአንቺ አዝኜ ስለምወድሽ ነው እንጂ እኔ እኮ ከአንድ ደውዬ ለሰኢድ ሰኢድ እዚህ ጋር ነህ እና ብለው ይመጣል። ምን እንደሚያደርግ ታውቂያለሽ? እንደውም ሳስበውማ እኔን ራሱ አድርጎ የሚያገባኝ ይመስለኛል። አደምና ተሰደፋ ጎዴ ለፎዶን ሳይ ወላሂ አዩ ወላሂ አዩ ማለት አዩ ብዬኛ አጅታ አዩ ነው ዲሲ ስሪቱ ሰኢድ ሰኢድ ታንቺ ያምሻል ማርጋል ተወን ዱላስ ቁጥጋ ማርጋል ገለኑ አንማ ያርሽ ነው ቶሎ ተወያሪ አንቺ ምን እየሰራሽ ነው? እቺ ባግ እያባረርኳት ነው።
ምን ሆናችሁ ነው? ስልኬን ራሱ አስጣለች። ሰይድ ዋሲሂማ ምን እያደረግሽ ነው? ታብሽነቴ ከናኒ ነው ፈይቱዳ አይሽን ሰርፕራይዝ ሲጎቱዳት ራት የመጣሁት ሱመያና ልጆቼ ያሉበትን ቦታ ማለት ምን ያዩ ምን ያልሽ? እኔማ እኔ የሆነ ገርክ ታይ ይበታች እንዴ ገና ገርታ ከነጎታ ኢንሺ በርባቸ ጆራ ኢምቤክታ ከምታ ከጠማ ጅሩ አማ ገነማ አንዱፎ ሶንደን ቢልቢሉ ማናችት ፊንፊኔ ሲብረንጌኙ እትኒ ሚኒ ቃርሺ ራፉ ደዱ ላንጀት በይዛ ምንድነው አንተ ሱመያን ፍለጋ ይሄን ሁሉ ቀን ስለፋ ስትሄድ ይሄን ሁሉ ቀን አይታት ዝም ብላ ቁጭ ያለችው ለምንድን ነው እንደምታረጊው? አይታት ነው ሱመያን እና የት ነው ያለችው? ቆይ ዝም በይ አንቺ ምን አድርገሽ? እኔ ምን ነግረው ዝም በይ። ከዛ ለምንድን ነው እሱ ያልነገርሽው ስላት እኔ ብር ጠይቄው ያለችበትን ቦታ ነግረዋለሁ። ብር ልትቀበልክ እሷ? አዎ ሌባ እንጂ ነው። አሁን ረፊ አዩ ከኔ እኔ ማጥፋ አዩ አንቺ ነሽ የኔ ጓደኛ አዩ ነሽ። አዩ በቃ አመሰግናለሁ በጣም አዩ። ለዚህ ብለሽ መተሻል። አዎ በጣም ነው መሰግናለሁ። እኔ አንተ አስብልኝ አኒ ቤዘን ዱራኖ ጂንቱሬ አንሞ ቢልቢሉ አምጪ እኔ ካሜራ ላይ ነክ ጀለፈ ይሰጅራ ቤታ ካሜራ ደብቅ ያለው ዛሰብ ለኔ ያስበሽ ከሆነ ታልሹ ማለት ለታችሁ ገደልኩሽ ብሮነሽ ነው አንሸንታቴ ቦደ ኢላዝ አኑ ዱበቹ እንደንለው ምን አለች ግን ይበር አንተ ማየት ይኖርብሃል ሰይድ። እኔ ጓደኛዬ ነሽ ብዬ ስለሰው ብዙ ተናግሬያለሁ አይደለ? አሳፈረች። አንገቴን ደፋው እውነት አንገቴን ደፋው። ባይነሳ አልፈጅ በኋላ በድብቅ እያዳመጥኩ እየሰማሁ ነበር። እንግዲህ ያለችውን ቪዲዮ ላይ ገና አብረን የምናየው ይሆናል። ገና ያዋለው ማለት ነው። አይዞሽ በቃ ደራ እውነት ለማውጣት ብዬ ተጠፈጠፍኩ። ችግር የለም